እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እስቲ ስለ ባህል ሕክምና ምን ይመስላል? የባህል ሕክምና ያስኮንናል ወይስ አያስኮንንም? ኃጢአት ነው ወይስ አይደለም ስለሚለው ትንሽ ልነግራችሁ ፈልጊያለሁ። እንግዲህ ጥበብ የተጀመረው በሰባተኛው ትውልድ በታላቁ አባታችን ቅዱስ ሄኖክ ነው። ከዚያ በፊት ለመጀመሪያ አባታችን ለአዳም ብርቱ ጥበቦች የተሰጡት ቢሆንም ሀገር በቀል ጥበቦች በግልጽ አገልግሎት መስጠት የጀመሩት በሄኖክ ዘመን ቢሆንም ለሁለተኛ ጊዜ 10ኛ ትውልድ ላይ የነበረው ታላቁ አባት የሐመር ጥበበኛው አባታችን ኖህ በርካታ ጥበቦችን ከፈጣሪ ተቀብሏል ማለት ነው። 10ኛው ነገድ በሰይጣን ፊት በድር ይገዙ ዘንዳ አስቀረን፣ በምድር እንጨቶችም ያድን ዘንድ የደዌያቸውን መድኃኒት ከማሳታቸው ጋር ለኖህ ነገር ነው ይላል። እንግዲህ ተመልከት መጽሐፍ ቅዱሳዊ